ይግቡ ሰላም እንዴት ነህ? ሰላም ነው ይሁን ሁሉ ሰላም አርፍ በልባ አለን እንዴት ነው የምልታዘዝ ማስታወቂያችሁን አይቼ ነበር ማስታወቂያ ቤቱ ነው መቼም አዎ የትኛውን ቤት መረጥክ ቆንጆ ናቸው ትክክለኛ ምርጫ ነው የመረጥኩት እንዴ አርፍ በልባቸው ባለ ሁለት መኝታ ቤት ፈለኩ 6 ወር ይላል በ6 ወር እንዴት ነው ቤት የሚደርሰው ይኸውልህ እንዴ ልነግርህ ነው በ6 ወር ቤቱ ይደርሳል መሬት የለንም ውስጥ ያነጋገርን ነው ይኸውልህ ፕላን አውጥተን ጨርሰናል ገንዘብ ታስገባለህ በቅርብ ጊዜ እንደሚደርስ እርግጠኛ ነኝ አንተ ገንዘቡን ሰብሰብ አድርገን ንቅል ይሄን ቢሮ ነገር ላታገኘው ትችላለህ ሀገር ልንለቅ እኮ እንችላለን ማን ይላል አቶ እውነተኛ ሰው ጋር ነው የመጣከው እነዚህ ሁሉ ሰዎች ከሰውኛል ፍርድ ቤት እኮ ልንገናኝ እንችላለን ነገር ባለሁለት መኝታ ማለት ይሄ ነው ካርታው ሁሉ ነገር ጨርሰህ ብሉ ፕሪንት እኮ ነው ይሄ እነዚህ የሰበሰብኳቸው ብሮች ናቸው ያንተ ሲጨመርበት እዚህ ሊያስበው አለቅ በፈለግከው ባንክ አቅራቢያ ባለበት ማስገባት ትችላለህ በ6 ወር ይደርሳል አይደርስም ይችላል እንዳልኩ ፍርድ ቤት ልንገናኝ እኮ እንችላለን ግን እኮ እኛ ሀገር ውስጥ የለንም እኮ የዛን ጊዜ ወንድሜ አስገባ ገንዘቡ ግን መሬቱ የለም ነገ እኮ ልናገኝ እንችላለን ቁፋሮ እኮ አልተጀመረም ምን ላይ ይቆፈራል መሬት ሳይኖር ቁፋሮ የሚባል ነገር አለ የለም አያው እንዴት ምን ያህል ስማርት እንደሆንክ ቤት አያስፈልግህም አንተ ያስፈልጋል ወጣት ነው ማግባት አለብህ መኖር አለብህ እያስገባህ አንተ ትክክለኛ ሰው አንድም ይሁን አንተ ብቻ ቤት ታገኛለህ ለምኞት ደግሞ መሬት አያስፈልግም ምኞት እዚህ ጋር ነው ምኞት እዚህ ጋር ነው ህልምን እናሳካለን ስለታደመሽ ልምጣ ለቤት እኛ እንደውላለን ነው ካልደወልን ደግሞ የለንም ማለት ነው ቻው እናመሰግናለን